ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናቸው? አዲሶቹ ላይክ፣ ሰብስክራይብ በማድረግ አበረታቱ፣ ነባሮች ደግሞ በላይክ ግቡ። እንግዲህ ዛሬ ሐረግ ድራማን ይዤላችሁ መጥቻለሁኝ። ባለፈው ክፍል እንግዲህ ቃልና ይሄ ማርኮን ወይም የሱራ ወንድም እንግዲህ ተገናኝቶ ነበረ። ማርኮን እንግዲህ የቃልን እህት እንግዲህ ባለፈው አግኝቷት እንዲሁም አስፈራርቷት ነበርና ቃልና እንግዲህ ማርኮን ያው ተደዋውለው ከተነጋገሩ በኋላ እንግዲህ ቃል ተደብድቦ ወደ ቤቱ ነበር የመጣው። እህቱም እንግዲህ ሁለተኛ ይህ ሰውዬ ጋር እንዳትሄድ ብለው ነበር እና ፂ ደግሞ ስታየው በጣም ነበር የደነገጠችው። የዛሬው እንግዲህ ክፍል ይዤላችሁ መጥቻለሁ። የዛሬው ክፍል ላይ እንግዲህ ሉሊትም ለገንዬ ተደውልና እባካችሁ አድኑኝ፣ ለፖሊስ እንዳትናገሩ ትላታለች። እንዲሁም ደግሞ ቃል ለምን ፂን አንቺና እኔ አብረን ብንሆን አይሻልም ወይ? ስለዚህ ልጅሽን ያላባት ከምታሳድጊ እኔ ጋር ላግባሽ ሲላት ፂም እንግዲህ እውነት እኔን ብታገባይ ደስተኛ ትሆናለህ ስትለው ቃልም በደስታ ነው የምቀበልሽ፣ እንኳን አወቅኩሽ ላታል። እኔ ሲመስለኝ ይሄ ቃል እንግዲህ ለበቀል ይመስለኛል፣ አልገባኝም። ሌላው ደግሞ እንግዲህ ይሄ ሱራ ነው እንግዲህ የልጁ አባት ሱራ ነው። ሱራም እንግዲህ አይ አንተ ያለ ማለት ልጅህ ያልሆነውን እንደ አባቱ ነህ አታሳድገውም ሲለው እንግዲህ ቃልም እንግዲህ ሱራን ምን አገባህ አንተ ፋራ ሲለው ሱራም እኔ ፋራ አይደለሁም እያለ ነበር። እንግዲህ ሱራም እንግዲህ ለመንገድ ይፈልጋል፣ ነገር ግን ፈርቷታል። እንግዲህ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ ገንዬ ሱራ ናስቲ ቁጭ በል እማወራ ነገር አለ ስትለው እንግዲህ ሱራም እንዴ ለምን ይላትና ብቻውን ወይ ጉዴ እንግዲህ እሷም እንግዲህ ልታፋጠኝ ነው ወይ ይላል። እንግዲህ ገንዬ የዚህ የሱራ ነገር እንግዲህ ግራ ስለገባን ነው ግን ከዚህ ቤት ፂን ወዳህን ነው እንዴ የገባኸው ብላ ትጠይቀዋለች። ሱራም እንግዲህ ምን ይመልስ ዝም ይላትና ይደነግጣል። ምን አስደነገጠ? ተረጋግተህ መልስልኝ እንጂ ትለዋለች። እንግዲህ የቃል ሰራተኛ ናት። የቃል ሰራተኛ እንግዲህ ቃልን ስለወደደችው እንግዲህ ታለቅሳለች። እህቲቱ ደግሞ እንግዲህ እባክሽ ይቅርብሽ፣ እሱ ፂን ያፈቅራታል፣ ስለዚህ አይሆንሽም ትላታለች። የቃል ሰራተኛ ለቃል እወድሃለሁ አፈቅርሃለሁ ብላ እንዳትነግረው፣ እህቲቱ ደግሞ እንግዲህ እንዳትናገሪ፣ ስለዚህ አርፈሽ ቁጭ በይ፣ እሱ ፂን ይወዳታል ያፈቅራታል ነው ብላ የምትነግራት። እንግዲህ ይቺ ልጅቱ የቤት ሰራተኛ ነው የመሰለቻቸው፣ ነገር ግን የቤት ሰራተኛ ሳትሆን ሰላይ ሆና ነበር ከዚህ ቤት የገባቸው። ቃል እህት እንግዲህ ሰኒ ፍሩት ነገር ልትሰጪኝ ትችላለች ስትላት እንግዲህ ሰኒም እያለቀሰች ነበረ። የቃል እህት ሰኒን ስታያት እያለቀሰኝ ስለነበረ ትደነግጣለች። ሰኒ እንግዲህ ከዛ ቤት ፂ እንድትመጣም አትፈልግም፣ ፂን ደግሞ እንድታያት አትፈልግም። ነገር ግን ሰኒ እንግዲህ ፂ ያረገዘችው ከሱራ ስለሆነ ሁሉንም ሚስጥር መናገር ትችል ነበረ። ከዛ በኋላ እንግዲህ ያው ቃል ምናልባት ለእሷ ሊሆናት ይችል ነበር። ነገር ግን ሰኒ እስካሁን ድረስ አልተናገረችም። ሰኒ ወደ እነ ቃል ቤት ሄደችው እንግዲህ ቃል ኤፍራታን ስለሚከታተላት ይሄ ልጅ ምንድን ነው እስኪ ከዛ ቤት ሰላይ ሆነሽ ግቢልኝ ብሏን ነው እንጂ ከነ ናታን ጋር ነበር ስትሰራ የነበረው። ነገር ግን እሷ እንደ አጋጣሚ እንግዲህ ከቃል ጋር ፍቅር ይይዛታል እና ዛሬ ላይ እንግዲህ ቃል ለመጨረሻ ጊዜ እንግዲህ ሰላይ እንደሆነች አውቆ እንግዲህ ከቤቱም ውጭልኝ አልፈልግም ብሏት ነበረ። ወንድምሽን አታዩም እንዴ ስትላት የቃል እህትም ወንድሜ ደግሞ ምን አደረገ ምን ተናግሮች ነው ብላ ተጠይቃታለች። ምን ብሎች ነው ስትላት እንግዲህ ሰኒም እሺ ይችሊ ለምንድን ነው በየደቂቃው የምትመጣው ትላታለች። ቃል እህትም እንግዲህ ምን ማለት ነው ለአንቺ ሲባል ከዚህ ቤት ላትመጣ ነው እንዴ እንጂ
እንጂ ሰናይት እንደ ህፃናት አትሁኝ ብላ እንግዲህ ትነግራታለች። እኮ የሚያስለቅስ ጉዳይ አይደለም ስትላት፣ ሰኒም አንቺ ነሽ እኮ እስካሁን ድረስ አትናገሪ ብለሽ የከለከልሽኝ፣ ስለዚህ ተናግሬ ቢሆን ቁርጤን አውቀው ነበረ። ሰኒ እባክሽ ተረጋጊ፣ ምን ሆነሻል? ሰኒ የማይሆን ነገር አይሆንም ትላታለች። ስለዚህ የቃል እህት ለወንድሟ ከምትከላከል ሰኒ ለቃል ትንገረውና ከዛ በኋላ ወይ ሺ ይላታል ወይም ቢ ይላታል። ነገር ግን እሷ አትንገሪው ማለትም አትችልም። ቤትሽ ተመለሽና የራሽን ህይወት ኑሪ ስትላት፣ ሰኒ ቆይ አንቺ በወንድምሽ ህይወት ጣልቃ ለምን ትገቢያለሽ? ግን እኔ እወደዋለሁ ሀኒ ልትወው አልችልም ትላታለች። የትም እንግዲህ ማን ያውቃል ፈጣሪ ከዚህ ቤት ያስገባኝ በምክንያት ቢሆንስ ትላታለች። አንዳንድ ጊዜ እንግዲህ ፍቅር ከባድ ነው። ሰኒ እንግዲህ ሳታስብበት ነው እንግዲህ ቃል ጥሩ ሰው የዋህ ስለሆነ እንዲሁም ደግሞ እንደ ቤት ሰራተኛ አያያትም ነበርና እንግዲህ ከዚህ ቀደም ትውጣ አልፈልግም ይችል ተጠራጥሬያታለሁ ስትል፣ ቃልም እንግዲህ አይሆንም ታያት ጥሩ ልጅ ናት ብሎ ሲከላከልላት እንግዲህ የዋህነቱን አይታ በዛ የተነሳ ነው እንግዲህ እያፈቀረችው። ያው እንግዲህ ለምን አፈቀርሽው ተብሎ ደግሞ አይጠየቅም። እኔም እንግዲህ በመጨረሻ እኔ ስነግርሽ እማትሰሚ ከሆነ አንቺ ነገሩ እንደፈለግሽ ትላታለች። እንግዲህ ሱራ ገኒ እንግዲህ አንተ ፂን አፍቅረ ነው እንዴ ከዚህ ቤት የመጣው ብላ በጠየቀችው ጥያቄ መሰረት ሱራም እንግዲህ ለምን እንደዛ ብለሽን ጠየቅሽኝ ይላታል። ላናግራት እፈልጋለሁ ስላልሽ ነው ወይንስ ምንድን ነው? ይህም አይደለም ሳይህ ሁኔታ ምንም አይነት ዘበኛም አትመስለኝም። እንግዲህ ሱራም አዎ እሱማ ገብቶኛል፣ ተፈጥሮ በቃኔ ስራ እምሰራ ሰው አይመስልም እንጂ እኔ የስራ ሰው ነኝ ይላታል። አንድ ነገር ልንገር፣ ከዚህ ቤት መጥፎ ነገር ለመስራት ወይንም ደግሞ የሆነ ተንኮል አስበ ከሆነ ትክክለኛው መንገድ ብትጠይቅ ነው የሚሻለ ትለዋለች። እንግዲህ ሱራ ቢያንስ ገኒ ትረዳው ነበረ እውነቱን ለገኒ አዎ እኔ ፂን ስለምወዳን ነው ቢላት፣ ገኒዬ እርግጠኛ ነኝ ትረዳው ነበረ። እንዴ ምን ልጠይቅ ሲላት እንግዲህ ገኒዬም እንግዲህ እውነት ያንተ ስራ ዘበኝነት ነው ብላ ትጠይቀዋለች። አዎ እኔ ዘበኛ ነኝ ይላታል። ብዙ ጊዜ ነው ደጋግመሽ የምትጠይቀኝ፣ ለአንዴና ለመጨረሻ ጊዜ ነው የምነግርሽ፣ እኔ ዘበኛ ነኝ ይላታል። እኛውም እኔ ውጭ ላይ ልቆይ ይላታል። እንግዲህ ሱራ ለገንዬ ከሚዋሻት እውነቱን ቢነግራት ቢያንስ ገንዬ የሆነ መፍትሄ ትፈልግ ነበረ። በእርግጥ እንግዲህ ልጁ ምን አይነት ምንም ያው አለባበሱን እና ደግሞ ሰውነቱን እንግዲህ ስላዩ ዘበኛ ስለማይመስላቸው ለዛ ነው እንግዲህ የጠረጠሩት። በእርግጥ ለመርሲም ፂን ፈልጎ ከዛ ቤት እንደገባ እንግዲህ ለመርሲም ነግሯታል። ሌሎቹ ናቸው እንጂ የማያውቁት። እንግዲህ የሉሊት እህት መርሲ ናት። እንግዲህ መርሲ ሉሊት ስለጠፋች እንግዲህ በጣም ተጨንቃለች። ብትፈልጋት እንግዲህ እስካሁን ድረስ አላገኘቻትም። እንግዲህ ከሉሊት ጋር እንግዲህ ሲሰራ የነበረው ሰውዬ ሉሊትን እንግዲህ ሲያጣት ቀጥታ ወደ እነ ናታን ቤት ነው የመጣው። ሀይ መርሲ እንዴት ነሽ ይላታል። መርሲም እንግዲህ በዚህ ሰዓት ምን ትሰራለህ ብላ ትጠይቀዋለች። እሱም እንግዲህ እኔ አንቺን እየጠበቅኩሽ ነበረ። መርሲም እንዴ እኔን ደግሞ ለምንድን ነው የምትጠብቀኝ ብላ ትጠይቀዋለች። እሱም እንግዲህ ለምንድን ነው የሉሊት ስልክ የማይሰራው ይላታል። እንግዲህ ይሄ ሰውዬ ከሉሊት ጋር የተዋለው የናታንን ልጅ ለማስለቀቅ እንግዲህ ከቤቱ ያው የሆነ ድርሻ ስላለው ሉሊት አሁን ስለጠፋችበት እሷ አውቃ የጠፋች መስሎን ነበረ። እንዴ ቆይ አንተ ነህ እንዴ ሉሊትን የሆነ ነገር ያስደረካት ትለዋለች። እዛ ነው አይደል ስትለው እሱም እንዴት ይላታል። ወይ ሉሊት ምን ሆና ነው? እባክህ አታስመስል፣ አንተን አይደለ ሉሊትን እንድትጠፋ ያደረካት? ወይ አንቺ ምንድን ነው የምታወሩ ይላታል። እኔ ስለምታወሩ ነገር ምንም የማውቀው ነገር የለም ይላታል። እንግዲህ ሉሊት ከዚህ ቀደም ብዙ ሰዎች ጋር ነበር የምትሰራው እንግዲህ እነ ናታንን
ያው ለመጣል ነበረ። በኋላ ላይ እንግዲህ የምታደርጋቸው ነገሮች ትክክል ስላላደሉ እንግዲህ እነ ናታንን ይቅርታ ብላ ወደ ራሷ ተመልሳለች። አሁን ላይ እንግዲህ ብዙ በፊት ስትሰራላቸው የነበረው ሰዎች እንግዲህ አልሰራም ስላለቻቸው ነው እንግዲህ ግማሾቹም ያገቷት፣ ግማሾቹም እንግዲህ የትዳ ነው ብለው እንግዲህ የሚፈልጓት ለእሷ አዝነው ሳይሆን ለራሳቸው ጥቅም ነው። እርሲም እሺ እባክህ ሉሊት ጠፍታለች ትለዋለች። ልታገኝልኝ ትችላለህ ስትለው እሱ ውሸት አልጠፋችም ቃ ተደብቃ ነው እንጂ የትም አትጠፋም። በደንብ አርጌ ሉሊትን አውቃታለሁ። መርሲም እንዴ ማለት ለምን ትደበቃለች? አንተ ያማህን እንዴ ትለዋለች። እሱም አያማትም አያመኝም እኔ ያልኳትን ነገር ማድረግ ስላልቻለ ለዛ ነው የጠፋችው። አትጃጃልብኝ ባክህ ሉሊት እኮ ጠፍታለች እያልኩ ነው። መርሲም በቁጣ ተወኝ ባክህ እኔ እየነገርኩ ትከራከረኛለህ እንዴ? እሱም እየቀለደ መቼ ነው የጠፋሽው ባክህ ሲላት፣ እሷም እንግዲህ መርሲ ገና 3 ቀኗ ነው። እንግዲህ እናቱ ስልክ ትደውልለታለች። ስልኩን ካነሳው ሄለው ማምዬ ይላታል። እውነት ትደውያለሽ ብዬ አላሰብኩም ነበረ አመሰግናለሁ። አትመጣም ወይ ብላ እንግዲህ ትጠይቀዋለን። አባቢ ወደ ቤት ገባ እንዴ እማ ብሎ ይጠይቃታል። እንግዲህ የሱራ እናትም ስሜን አትጥራኝ ትመጣለህ አትመጣም ብላ ትጠይቀዋለን። ሱራም እንግዲህ እኔ እንጃ ማምዬ አጣብቂኝ ውስጥ ነው የገባሁት እማ ዛሬ ለልጅቷ ሁሉንም ነግሬያት ልመጣ ነበረ ለመጨረሻ ነው የመጣሁት ሲል እንግዲህ እናቱም አንተ ቀፎ ማለት ነው እውነቱን ልንገራት እንዳታሳስርህ ፈልገህ ነው። ለምን ዝም ብለህ እጅህን ለፖሊስ አትሰጥም? እኔ እኮ አንቺ ስላዘንሽብኝ ነው ይሄው ሁሉ ነገር የማደርገው። የሱራም እናት እኔ ይህንን ነገር አድርግ ብያለሁ እንዴት ትለዋለች። አላልሽኝም ግን ዝም ብዬ ሳስበው ሂሊና የወቀሰኝ ለዛ ነው ማምዬ ይላታል። እንግዲህ እንዳታደርገው አንተ ጅል ትለዋል። ይህን ያለችበት ምክንያት እንግዲህ ከተናገረ ልጇ ይታሰራን ብላ ስለፈራች ነው። ሌላው ደግሞ እንግዲህ ወንድሙና አባቱ እንግዲህ ይሄው ስራም ስለማይሄድ ቤትም ስለማያድር እንግዲህ በጣም ነው አብሶ ወንድሙ ሱራን እንግዲህ ከቤት ለማባረር ያለው ተንኮል በዛ ላይ እናቱ ደግሞ ትከላከልለታለች። ስራ ሆኖ ነው ስራ በዝቶበት ነው ከአክስቱ ቤት ሆኖ ነው እያለች እንግዲህ እስካሁን እንግዲህ የሱራን ምንም ነገር እንዳይናገሩባት ትከላከልለታለች። ነገር ግን ሱራ እንግዲህ ለዚህ ከነገ ዛሬ እነግራታለሁ እያለ እንግዲህ እስካሁን ድረስ ዘበኝነቱን እንደቀጠለ ነው። ነገር ግን ነገ ዛሬ ከሚል ቢያንስ ለገንዬ ወይንም ደግሞ ለራሷ በማለት ካላወራትም ደብዳቤ ጽፎ ለጽ ቢሰጣት ጥሩ ነበረ። ለምንማ ሲላት እንግዲህ እናቱ እረፍ እኔ የማደርገውን ነገር አድርጋለሁ አንተ ዝም ብለህ አርፈህ ቁጭ በል ትለዋለች። ሌላ ችግር ሳይፈጠር ወንድምህና አባትህ ሳይመጡ ወደ ቤት ተመለስ ትለዋለች። ቆይ እስኪ ማም ሲላት እንግዲህ እናቱ ምን ማለት ነው ትለዋለች። ምንድን ነው ያለ? ቆይ አንተ አትሰማም እንዴ? ተነቆርክ እንዴ? ምን ይሁን ብለህ ነው ትለዋለች እያለ እንግዲህ በር እንዳጋጣሚ መርሲን በር ታንኳኳለች። ሌላው እንግዲህ ወደ ነቃል ቤት ስንመጣ እንግዲህ ጺም ስላለች እንግዲህ ተሰብስበው ይስቃሉ። ይሄ እንኳ ምንም አይነት ጠባሳ የለም ነገር ግን ይሄ አፍንጫዬ አካባቢ ብቻ ነው የሚያመኝ ይላቸዋል። ይህም እንግዲህ ሳቅትልና አዎ ፊትህ ምንም አልሆነም ስለ ሉሊት አዲስ ነገር አለ ወይ ብሎ እንግዲህ ጺን ይጠይቃታል። ደግሞ እስካሁን ምንም ነገር አልተባለም። ኧረ ምንም የለም ቃል እኛ ራሱ ግራ ገብቶና የምናደርገ ራሱ አናቅም። ቃልም እንግዲህ ፈጣሪ ይጠብቃት ባለችበት። እንግዲህ ምን ነው የተፈጠረ አዲስ ነገር አለ እንዴ ብላ ትጠይቃቸዋለች። ሀንዬ ሉሊት እኮ ጠፋች ኧረ እባክሽ ብላ ትጠይቃታለች። ዳኔ የጠፋችው ስትል እንግዲህ ጺም እሱንማ እኛ ራሱ አናውቅም። እዛ እንግዲህ ጺ በቃ ገኒ ብቻዋን እየተጨነቀች ነው የሚሆነው ወደ ቤት መሄድ አለብኝ ትላለች።
ገና ከሆንክ እኔ ልሂድ ትለዋለች። ቆይ ትንሽ ቆይና እኔ ሸኝሻለሁ። እኔም እንዴ እንደዚህ ብለህ ነው እንዴ የምትወጣው ስትለው ጺም አዎ እንደዚህ ብለህ እኮ መውጣት የለብህም ትለዋለች። ራሴ እሄዳለሁ ምንም ችግር የለውም እኔ እሸኝሻለሁ። ይህ ሰኒ ሚስኪን እንግዲህ ቃልን ስላፈቀረችው እንግዲህ መጥታ እንግዲህ ካበጣ ገባቸው ቁጭ ትላለች። ከዛ ሲሳሳቁ እንግዲህ እሷም ቃልን እያየ ትኩር ላይ እያየ ስትስቅ እንግዲህ ፂ ደግሞ ሰኒን ምን ሆና ነው ብላ ገርሟት እሷም ታያን ነበረ። ፂም እንግዲህ ሰኒን ግራ ስለገባት እንግዲህ ለብቻዋ እንግዲህ ፂ እንደ ልጅቱ ምን ሆናለች ትላለች። ስለዚህ ሀኒ እንግዲህ ሰኒ ቃልን እንደ አትጠይቂው ማለት የለባትም። ስለዚህ ሰኒ ቃልን ትጠይቀው ከዛ በኋላ መልሱን ታገኛለች። እንግዲህ እናት ግን ደህና ነኝ ስትል ቃልም እንግዲህ ማንን ነው ይላታታል። ልጅቷ እኮ በጣም እያየች ነው ያለችው። ድንግጥ ትልና ያው አጋጣሚ ይሆናል። እኔም እንግዲህ አዎ አጋጣሚ ነው ትላለች። ስለዚህ ፂ አርፋ ቁጭ ማለት ነበር የነበረባት። ቃልም እንግዲህ ግራ ይገባል። ልጅቱ እንግዲህ ሰላይ ናት ብሎ ይጠረጥራታል። ሀኒም እንግዲህ በቃ ሰንዬ ፂ ሳትሄድ ምግብ አቀራርቢና እንብላ ትላታለች። መርሲ ናት። መርሲ እንግዲህ ከሱራ ጋር እንግዲህ ምን አዲስ ነገር አለ አየዋት የሚል ሰውስ አላገኘሽም ወይ ሲላል፣ መርሲም እረ አየዋት የሚለኝ ሰው እስካሁን ድረስ አላገኘሁም ትለዋለች። እንግዲህ አይዞሽ አታስቢ ምንም አትሆን ትገኛለች። ዚህም አይመስለኝም ቢሆንማ እስካሁን ድረስ ትገኝ ነበረ። መርኮ እሷን በቁም ነገር የሚይዝ የለም ይላታል። እንግዲህ ሱራ የገዛ ቤተሰቦቹ አባቱና ወንድሙ ሉሊትን እንደያዟት ያውቃል። ነገር ግን እስካሁን ድረስ ይህን ነገር ለማንም አልተናገረም። እኛ አይደለችም እየቀለደችባቸው ይሆናል ሲላት እንግዲህ መርሲም ነው ብለህ ነው ስትለው አዎ ይላታል። እንደምታውቂው እሷ ዝም ማለት አትችልም። ስለዚህ ፈታ ስታረጋቸው ይለቋታል ሲላት መርሲን ምን ነው እንዳፈባ አደረገልኝ ትለዋለች። አሁንም መርሲ ናት። መርሲን እንግዲህ ወደ ሳሎን ላይ ቁጭ ብላ እንግዲህ በፊት ሉሊት ጋር ስታደርግ የነበረውን እንግዲህ እያስታወሰኝ ብቻዋን ትስቃለች። ከዛ ገኒ ትመጣና አንቺ ምን ሆነሽ ነው መርሲ አብደሻን እንደ ትላታለች። እሷ ግን ገኒን ምንም ልትሰማት አልቻለችም። ምክንያቱም ሉሊት ትዝ ብላት ሉሊት ጋር ሀበጣ ገባ ቁጭ ብላ እንግዲህ ሉሊትም ከዚህ ቀደም ስታደርጋት ሲያደርጉ የነበረው ያ ትዝ ብሏት እንግዲህ ብቻዋን ትስቃለች። እንግዲህ መርሲና ሉሊት እህትና አማቾች ናቸው። ነገር ግን ማንም የሚያውቅ የለም። ምክንያቱም ሰው እንዳውቅባቸውም አይፈልጉም። ይህ ቃል እንግዲህ ሉሊት ሰችን ፂን ወደ ቤቱ ይዞ ከመጣ በኋላ እንግዲህ ስለ እኔና ስለ አንቺ ምን ታስቢያለሽ ሲላት ፂ ማለት ትለዋለች። እንዴ ተይ በቃ አትኮሳተሪ ሲላት ፂም አይ እየተኮሳተርኩ አይደለም እሺ ምንድን ነው ትለዋለች። እኔ ላንቺ ጥሩ ነው የማስበው ጋ ሲሆን በጣም ነው ደስ የሚለኝ። እንግዲህ እኔም እኮ እንደዛው ነኝ ከአንተ ጋር ሲሆን በጣም ደስተኛ ነኝ። አብሶ በችግሬ ሰዓት ማንም በሌለ ሰዓት ማንም በሌለኝ ሰዓት አብረሄ ነው ያለኸው እውነት ሲላት ፂም እየሳቀች አዎ እውነቴን ነው እና እኔ ለምን አንድ ላይ እንሆንም ሲላት ፂም እንግዲህ አንድ ላይ መሆን ማለት ስለዋል የልጅሽ አባት ምናምን እያልኩሽ ነው። ያው አስቢበት አንቺና እኔ አብረን ብንሆን በጣም ደስተኛ ነው የምንሆነው። እንግዲህ የእውነት እኔ እሺ ብልህ እኔን ታገባኛለህ ወይ ትለዋለች። ለዛውም አይኔን ሳላሽ ነው የማገባሽ አግኝቼ ነው። በጣም እኮ ደስ የምትይ ልጅ ነሽ። አንም አወኩሽ ይላታል። ተዋወቅነ ሲላት እንግዲህ ፂም እንግዲህ አንተም በጣም ጥሩ ሰው ነው አመሰግናለሁ ትለዋለች።
ግን ሰው የሚያስፈልገኝ ሰዓት አብረኸኝ ስለሆንክ በጣም አመሰግናለሁ ትለዋለች። እኔ ግን ይሄ ቃል ምናልባት ፂን ሊበቀላት ፈልጎ ይሆናል። ነገረ ስራው ምንም አላማረኝም። ስለዚህ ፂ ደግሞ ትንሽ የወንድሟ ምክር ሰምታ ጠንቀቅ ነው ማለት ያለባቱ። ወደ ውስጥ ከገቡ በኋላ እንግዲህ ያንን ያልኩሽን አስቢበት፣ የልጅሽን አባት ሆናለሁ ሲል እንግዲህ ቃል ሱራም እንግዲህ ያልወለደ ሰው መቼም ቢሆን አባት ሊሆን አይችልም ሲል እንግዲህ ፂም ማለት ትላለች። አባት የሚሆነው የራሱ ልጅ ሲሆን ብቻ ነው። ሱራ በትክክል ነው። አባት የሚሆነው የራሱ ልጅ ሲሆን ብቻ ነው እንጂ ያልወለደውን ልጅ መቼም አባቱ ሊሆን አይችልም። ምክንያቱም ቆይቶ ያው እኔ ያልወለድኩት ልጅ ብሎ እንግዲህ ስድብ ሊያመጣ ይችላል። ከዛ በኋላ እንግዲህ ቃልም ከተቆጣ በኋላ ያልኩሽን ነገር አስቢበት ብሎ ጥሏት ይሄዳል። ፂም እንግዲህ እሺ አሁን ማውራት እንችላለን ስትለው እንግዲህ ሱራን አሁን እኮ ብርድ ነው ሲላል፣ ፂም በቃ ጃኬት ደርቤ ልምጣ ብላ ወደ ውስጥ ትገባለች። ቃልም እንግዲህ ማለት ይሄ ሱራ በቃ ይለይልኝ፣ ለመጨረሻ ጊዜ ዛሬ መናገር አለብኝ ይላል። ከዛ በመጨረሻ እንግዲህ ይቺ ሉሊት ለገንዬ ትደውልላታለች። ገንዬ ስልኩን ሄለው ሉሊት ስትላት እንግዲህ እባክሽ ገንዬ ከዚህ ነገር አውጡኝ ስትል፣ ሉሊትን በቃ ወደ ፖሊስ ጣቢያ እንሄዳለን ስትል ገንዬ ሉሊትን ፖሊስ ጣቢያ እንዳትሄዱ እንድሞት ነው እንደምትፈልጉት፣ ስለዚህ እንድታወጡ ብላ እንግዲህ ለገንዬ ትነግራታለች። ገንዬ ደግሞ እንግዲህ ወደ ኋላ ስትመለስ እንግዲህ ትዝ ሲላት ሉሊት ጋር ያደረገችው በሙሉ ትዝ ብሏ ብቻዋን እየሳቀች ነበረ። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። እኛም ፈጣሪ አምላክ በያለንበት ይጠብቀን